አበባን ሁሉ ነው የሚወደው፣ ሁሉ ይወደዋል። እመቤታችን የማይወዳት ማን ነው? ማን አለ? በአበባ መዋል የማይወድ ዝንብ ብቻ ነው። ዝንብ የሚውልበትን ታውቁታላችሁ። ወደዚህ አካባቢ ያለ እዚህ ቤት ነው ያሉት፣ በሱ እዚህ አሉ ማለት ነው። ዝንብ በጽጌረዳ አይ ደስ አይለውም፣ የሚውለው ቤት ነው እዚያ ነው ማለት። ስለዚህ ጽጌረዳይቱ እመቤታችን የማይወዳት ዝንቡ ዲያብሎስና ልጆቹ ናቸው። ንቦቹ ግን ይወዷታል በእውነቱ። ያሬድ ማለት ንብ በሉ እንጂ፣ ቄርሎስ ማለት ንብ በሉ፣ ማርቆስ ማለት እነዚህማ እንግዲያ ማዛፏ ከመኮንን ይላል። ምክንያቱም ምንድን ናቸው? ንብ በሉ እንጂ ንብ ናቸው ማለት ነው። ንቦቹ ይወዷታል፣ ዝንቦቹ ግን አይወዷትም። ስለዚህ ጽጌ እመቤታችን በምድራችን ላይ ታየችልን ማለት ነው። ጽጌ አስተላይ በሉላችሁ በውስተ ምድርና እመቤታችን ተገለጠችልን በሉ እንጂ። ምን ልታረግልን? ፍስሐ ኩሉ ዓለምን ወለደችልን አላልኳችሁም እንዴ? መዓዛ መለኮትን አስገኘችልን፣ ፍሬ ሕይወት ኢየሱስ ክርስቶስን አፈራችልን። ስለዚህ እመቤታችን ምን ትላለች? እርቃናችን የሚከድን ልብስ ያፈራችልን ዛፍ ናት እሷ። እንደው የእመቤታችን ዛፍነት እኮ ድንቅ ነው። ምግብ አንድ መዓዛው። አሁን አንዳንዱ እሸት አንዳንዱ ዛፍ ሽታው ጥሩ ይሆንና ፍሬው ደግሞ የማይረባ ነው። ፍሬው ጥሩ ይሆንና ሽታው አይረባም። ደግሞ ወይ በልታችሁት ልብስ አይሆንም። አሁን ጥጥ ይበላል ይበላል አይበላም። ድንግል ማርያም ግን ልጅ ያበበችው ያፈራችው ፍሬ ወዲህ ልብስ ነው፣ ወዲህ ምግብ ነው፣ ወዲህ መጠጥ ነው፣ ደግሞ ወዲህ ርስት ነው። ሁሉን የምታፈራ ዛፍ እንደዚህ ያለች ዛፍ የት ይገኛል? እውነተኛይቱ አበባ እሷ ናት በእውነቱ ማለት ነው። ምግብም ልብስም መጠጥም ሀገርም ርስትም ንጉስም እንዲህ ያለ ዛፍ ያስገኛል እንዴ? ድንግል ማርያምን የተመረኮዛት ሰው ይሄንን ነው የሚያገኘው። ከእሷ ያገኘ ነው ይሄንን ነው። በትረ ሃይማኖት አድርገን የምንመረኮዛትም ከዚህ የተነሳ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን።